በነገራችን ላይ ይቅርታ አድርጉልኝ መቼም አልደለላችሁም አይደለ? በኢትዮጵያ ውስጥ ትልቁ ችግር ምንድነው? ቅድም ስጠይቅ ነበር ካንተ ጠይቄ ነበር። በኢትዮጵያ ውስጥ ትልቁ ችግር ምንድነው? የመጨረሻው ትልቁ ችግር ምንድነው? በክርስትና ውስጥ ክርስቲያን ያልሆነ ክርስቲያን መሆን፣ ክርስቲያን ሳይሆኑ ክርስቲያን መሆን። ለዚህ እኮ ነው በተለይ ቄሶቹ ቄስ የለም እዚህ አለ። ስንት ነው አላችሁ? እናንተም መስሩ ናችሁ፣ ቄሶች አይደላችሁ? ይኸው ቤተ ክርስቲያን አእምሯችን ውስጥ የለችም። በቤተ ክርስቲያን የምናገኘው ጥቅም ነው ያለው። እኛ ወንድሞቻችን ጵጵስና ከአእምሯቸው ቢኖር ጵጵስና የሚሰጠው ጥቅም እንጂ የጵጵስና ኃላፊነት ስላልገባቸው ነው ወጣ ብለው ቀሚስ አለባብሰው ጳጳስ ነን ያሉት።